ሶብርን የተሰጠው ሰው ይላሉ ነብዩ አለይሂ ሰላቱ ሰላም ትልቅ ነገር ተሰጠው ይላሉ ይዞ ዋጥ ይዞ ውስጡ የሚያከስም ሰው ሰምቶ እንዳልሰማም ያልፍ ጥግ እስኪደርስ የሚታገስ ትልቅን ስጦታ አላህ ሰጥቶታል ማለት ሶብር ወደ ህይወትህ ገባ ማለት ህይወቴ ተባረከ ለዛ ነው ሰይድና ዑመር ምን ይላሉ ወጀድና ኸይረ አይሽና بالصبر ይላሉ እኛ እኮ የህይወታችንን ጣፋጩን ክፍል በሶብር አገኘ ነው ይላል ያለ ሶብር ከፓርት ከስራ አጋርህ ጋር መቀጠላችን ያስቀይማል ታስቀይመዋለህ እንለያይ ነው የምትለው ሶብር ይፈልጋል ትዳር ውስጥ ሶብር ይፈልጋል ታጠፋለህ ልጆች አሉ ትግስት ይፈልጋል ስራ ትግስት ይፈልጋል አላማ መቋጨት ትግስት ይፈልጋል ረመዳን ይመጣና ሶብርን ይሰጣል የህይወትን ትልቁን ቅመም ትዳርህ የሚቀጥልበት